በ2 ሚሊዮን ዶላር ዕድሜ ለማርዘም የሚደረግ ሙከራ። የሰው ልጅ ዕድሜ ቢበዛ 100 ነው። አብዛኛው ሰው 80ና 90ዎቹ ዕድሜ ላይ ደርሼ እንዳማረብኝ ይህችን ዓለም ብሰናበት ብሎም ይመኛል። ከዚህ በተቃራኒው ደግም አንዳንዶች እርጅናን ከገታን ረጅም ዓመታትን ልንኖር እንችላለን በሚል የተለያዩ ሙከራዎችን ሲያደርጉ ቆይተዋል። ምንም እንኳን እስካሁን የተሳካ ሙከራ ባይኖርም ይህንን ማሳካት እችላለሁ ብሎ የተነሳ አንድ ባለሀብት አለ። ብራየን ጆንሰን ይባላል። ትውልድና እድገቱ በአሜሪካ ዩታ ግዛት ነው። እርጅናን ማዘግየትና ህመሞችን መቀነስ እንዲሁም ከማርጀት ይልቅ ወደ ወጣትነት መሸጋገር ይቻላል ይላል። ብራየን የሰው ልጅ አፈጣጠር ልክ እንደ ኮምፒውተር ሶፍትዌር መሻሻል የሚችል ነው ብሎ ያምናል። ብሉፕሪንት የተሰኘ ፕሮጀክትን በመንደፍ ያላረጅም አልሞትም መንገዱን ተያይዞታል። ሁሌም በየቀኑ የተለያዩ ቫይታሚኖችን ይውጣል። አመጋገቡንም እጅግ በጥንቃቄ የተሞላ ሲሆን ስፖርትም ይሰራል። በተጨማሪም ለተወሰኑ ሰዓታት ብቻ ነው የሚተኛው። ከፍተኛ የሕክምና ክትትል በማድረግም የሰውነቱ እያንዳንዷን ጤንነት ለማወቅ ጥረት ያደርጋል። የ47 ዓመቱ ሚሊዮነር ብራየን ይህም አልበቃ ብሎት በየቀኑ ከ100 በላይ የተለያዩ የመድኃኒት ክብሎችን እየወሰደ ነው። ሃይፐርባሪክ ኦክሲጅን በተሰኘ ቴራፒ አማካኝነት ዝግ በሆነና ግፊት ባለበት ከባቢ ውስጥ የተጣራ ኦክሲጅን አየር ወደ ሰውነቱ እያስገባ የተጎዱ ሕዋሳቶቹ እንዲሻሻሉ በማድረግ እርጅናን ለመከላከል እየጣረ ነው። ለ90 ቀናት በየቀኑ ለ1 ሰዓት ተኩል ያህል በዚህ አይነት ሕክምና አፉ ላይ የኦክሲጅን አየር ማስገቢያ አድርጎ ያሳልፋል። ብራየን ሕልሙን ለማሳካት በዓመት 2 ሚሊዮን ዶላር ያወጣል። ይህንን ሁሉ እያደረገ ቢሆንም የግል ሕይወቱ ግን ችግሮች የበዙበት ነው። ከትዳሩ ተፋቷል፣ ሃይማኖቱንም ትቷል። ለ5 ዓመታት ይህንን ሙከራ ያደረገው ብራየን ግን ወደ ወጣትነት እየተመለስኩ ነው ይላል። ዘላለም የመኖር ፍላጎት የብራየን ብቻ አይደለም፣ የብዙ ሰዎች ፍላጎት ነው። የብራየን ሕይወት አንድ ጥያቄን እንድናነሳ ይጋብዘናል። ሕይወት አጭር መሆኗን አምነን እንቀበል ወይስ ዕድሜያችንን ለማርዘም እንታገል? እርሶስ በዚህ ጉዳይ ላይ ምን ይላሉ? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ፎሎ ስላደረጉን እናመሰግናለን።